በመታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለ መጠየቅ አለብህ። በሰው ህይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ልዩ ልዩ መከራ አለ። ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ህይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፎርታብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን፣ ነገሩ የሚመጣበትን መንገድ ግን አንፈልግም። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገር ይሄን ነው ሲባል በሰማይ ነው እንላለን። የምንጠብቀው አዳኝ ከሰማይ ይመጣል እንላለን። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑ፣ ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋል። እስቲ አሜን በሏ። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ህይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ብዙ ጊዜ መከራዎች በሰው ህይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማድረግ፣ አልቻልኩም ዝርር ማለት። በመታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለ መጠየቅ አለብህ። ልክ ያ ነገር ወደ ህይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከህይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። አንዳንዴ የሆነ ነገር ሲመጣ ወደ ህይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለአርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣት። ጌታ ኢየሱስ ጸጥ ብሎ ጨረሰው። በሱ ጽናተኛ ተወለድን። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ልዩ ልዩ መከራ አለ። ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ሕይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፎርታብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ ላይ የሚወርደው አንዳንድ ነገር ይወርዳል። እላይ ላይ ቀንና ሌሊት ይፈራረቅብሃል፣ በጣም ያሰቃይሃል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል። ከላይ መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቆጠር። ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራልህ እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ ነው። መከራው ግን ትዕግስት ያስገኛል። ዝቅ ብለህ መቆየት። ትዕግስት ማለት እሱ ነው። ቀና አለ ማለት እስኪ ጨርስ። ብዙ ጊዜ ሰው ታጋሽ ነኝ ይላል፣ ቀና ይላል። ጌታ ኢየሱስ ታገሰ የሚል ቃል አለ። ታገሰ፣ ዝቅ አለ፣ ጸጥ እየቻለ ትዕግስት በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ፣ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል።
እግዚአብሔር ምን ያህል እምነት አለ ብሎ አይደለም የሚፈትን። ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። እምነት ሁሌ ግራውንድ የሚያደርገው እግዚአብሔር ቃል ላይ። በእግዚአብሔር ቃል የተገኘ እምነት ደግሞ ይፈተናል። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን። ነገሩ የሚመጣበትን መንገድ ግን አንፈልገው። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን፣ ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያረግብህ የማይፈራህ መሆን አለብህ። አሁን ተአምር ባረግ በእጁ ይጠፋብኝ ይሆን? ዝና ጥርግ አድርጎ ይወስደው ይሆን? ገንዘብ ብሰጠው ሀብት ይወስድ? አይፈራህም። ማቹር ካረክ እድገት የሚፈታው ነገር ብዙ ነው። ቸርች ውስጥ እደጉ። ልጆች ሆናችሁ አትመኩ በልጅነታችሁ። እውነቴን ነው የምነግራችሁ። ፍጹማን መሆን አለባችሁ። ፐርፌክት ምሉአን መሆን አለባችሁ። እንከን የሌለው ማለት ነው። ባይዘው ተንበርክከህ ትጸልያለህ፣ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተ ስለማትችለው ነው በነፃ ይሰጣ። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብህ። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ፣ ፍጹም ፐርፌክት ሁኑ መጽሐፉ ነው የሚለው። ሙሉ መሆን ማለት እዚህ ጋር ቆሞ መስበክ አይደለም፣ ህይወት ነው። እስቲ አሜን በሏ። የሆነ ነገር ለ40 ደቂቃ ፐርፎርም ማድረግ አይደለም ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም። ትርጉም ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በፍጹም ዶንት ዲሲቭ ዮርሰልፍ። ራሳችሁ እንዳታታልሉ። እግዚአብሔር አይሸወድማ፣ የልብ አምላክ ነው። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ፣ አሁን ጀምሩ፣ ዛሬ ወስኑ። በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። የምታውቁትን ነገር መሬት አውርዳችሁ የምትኖሩበት መንገድ ነው ጥበብ። ኖሌጅ እዚህ ውስጥ ነው የሚቀመጠው። ዊዝደም እግር ላይ ወርዶ በነገሩ ላይ አዛምደ የምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባህ ነገር አለ። አዎ ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት። ስትጸልይ ሳይነቅፍ በልግስና ሰጪ ነው እግዚአብሔር። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ሲለምን ልመና ውስጥ ትህትና አለ። ልመና ውስጥ ልምምጥ አለ። በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ እንደው እባክህ እንደው ደስ ካለ። አንዳንድ ሰው እንደዛ ነው አይደል? አንዳንድ ሰው እንደዛ ነው። እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ። ሞክር ነው የሚልህ። እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግን ያረጋል። እግዚአብሔር የሚያግዘው የማይችል ሰው ነው። አየህ እችላለሁ ካልክ ትችላለህ፣ ቀጥል ነው የሚልህ። እማትችል ከሆንክ ነው የሚረዳ። አልችልም ማለት አለብህ። ባይዘው ማውጣት አለብህ። ከባድ ነው ለኛ። ትዝ ይላችኋል ኢየሱስ እየሄደ እየተከተለች የሚል ቃል አለ። ግሪካን እንደ ኢትዮጵያውያን አይደሉም። ሲጸልዩ ጣዖታቶቻቸው ፊት ክብሯን እየጣለች አቧራ ባቧራ እየሆነች እግሩ ስር እየወደቀች ጣዖታቶቻቸው ጋር እንደሚሆኑት ነው ኢየሱስ ጋር የምትሆኑ። ቀጥሎ ኬዟ ከባድ ነው። ልጇ ናት የታመመችው። እየተንከባለለች ልጄን ፈውስልኝ። ደግሞ ልጄን ፈውስልኝ ብቻ እኮ እንዳይመስል የዳዊት ልጅ ብላ ጠርተዋለች። ታውቃለህ? አይሁዳዊ ነው የዳዊት ልጅ ማለት። ዳዊት አይሁዳውያን ነው። ያው ሲቲዝንሺፕ በለው ቦርድ ምንም ሁሉ ሰባብራ ነው የመጣችው። የዳዊት ልጅ ሆይ ልጄን ፈውስልኝ ስትለው መጽሐፍ እንዲህ ዘመ ብሏት ሄደ የሚል ቃል ጸጥ አላት። መምህር አለው አቤት አለ። እየተከተለች እንዳታስቸግረ ግሩፑን ረበሸችው አለ። በጠበጠችን አለ። ምንድነው እኛ አንተን ብለን ነው ምንድነው የምታስረብሸን? መልሳት እስቲ ሲለው እሷን ዝም ብሎ ጴጥሮስን መምህር ሲለው አቤት አለው። እሷ እምነቷ ታላቅ ነው፣ እሱ የሰናፍጭ ቅንጣት እምነትም የለውም። ምክንያቱም እምነት ስጠን ሲሉት የሰናፍጭ ቅንጣት የምታህል ቢኖራቸዋል የለም ነው። እሷ ዝም ቢላት ትከተሏል። ጴጥሮስን ዝም ቢለው ባክ ነው የሚያደርገው፣ እንዳያረግ ነው። ሐዋርያ ሥራ ላይ ነው ሰውየው የበሰለው። አዎ በየመንገዱ እየተመለሰ የሚመለሰው ኢየሱስ። ሰይጣን ሊያበጥር መጣ የተባለው እኮ እሱን እኮ ነው። ይሄዳል ሰይጣን ሰፈር ጠቃል እንትኑ ሰፌድ ላይ ቁጭ ይላል ሊያበጥረው ሲል ኢየሱስ ከአየር ላይ
ሰይጣን ሊያበጥር የሚለው ሰፌድ በድግ ሊያደርገው ሲል ኢየሱስ ብድገት ታው ማለድኩልህ ይሏል። ና ተመልስ ልመኗን አይታችሁታል። ልጄን ማርልኝ፣ ልጄን ማርልኝ፣ ልጄን ማርልኝ ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ንጉሥ ነህ፣ ሁሉ አለ፣ ትሰጣለህ አለችው። የዳዊት ልጅ የናዝሬቱ ኢየሱስ ቢሆን የናዝሬት ከተማው ነው። የዳዊት ልጅ ከሆነ ግን ሮያል ፋሚሊ ነው። ላይኔጅ መሲያኒክ ነህ እና ሁሉ አለ ትችላለህ ነው እና ስጠኝ ነው። አየህ ሳይነቅፍ በልግስና እንደሚሰጥ ገብቷታል። አልመለስም ያለችው ለዛ ነው እንጂ ኢየሱስ አይተው ዝም ብለው እንዴ እግሩ ስር ስትወድቅ እኮ ተሻግሯት ሄደ በላይዋ ላይ። አትመለስም እንዴ አውቀዋለች ማን እንደሆነ። እየጨከነባት ሳይሆን እምነቷን እየወጣው እንደሆነ ገብቷታል። አንቺ ሴት ሲላት አቤት ስትል የልጆችን እንጀራ ለውሾች አልሰጥም፣ ቆይቼ ደጅ ታንኳኳለች። የልጅን ለውሾች አልሰጥም ሲላት ልክ ነህ ጌታ እንደዚህ ያላት። አንቺ ሴት አላት ድጋሚ ፋታ አልሰጣለችው። አቤት እምነትሽ ታላቅ ነው፣ የፈለግሽው ሁሉ ይሁንልሽ። እንደሱ ነው የሚለው ቃሉ። መጽሐፍ እኮ ወደ ቤቷ ስትመለስ አጋንንቱ ወጥቶ ልጇም ተኝታ አጋንንቱ ይውጣ ይግባ አላለም ኢየሱስ። የፈለግሽው እሷና ኢየሱስ ሲስማሙ ሰይጣኑ ይወጣ። የዴሊቨራንስ ሚኒስትሩን አሳደገው ኢየሱስ። የሴትዮዋ እምነት እኮ ነው። ዳዊት ቆየች ደጅ ጠናሁት አቆየኝ አለ። ክረምት፣ በጋ፣ ፀሐይ፣ ዝናብ፣ ሌሊትና ተፈራረቀብኝ። ልብሱ ላይ ሊያልቅ ይችላል። እየጸለየ ተደፍቶ እግዚአብሔር ወይ እባክህ እያሉ ከዛስ መጣ እግዚአብሔር ዘንበል አለልኝ አለና ደጅ ጠናሁት ብሎ ከዛስ እርሱም ዘንበል አለልኝ። ከዛ ግን ዘንበል አለ ብቻ አይደለም። ዘንበል አለ በቂ ነው በቂ ነው። ግን እሱ ከመጣ ዘንበል አልኩ ብቻ አይልም። ዘንበል አለልኝ አለ። ከሚውጥ ጭቃ ከረግረግ ማጥ ከሚውጥም ጭቃ ውስጥ አወጣኝ። እግሬን በአለት ላይ አቆመ፣ አረማመዴንም አጸናው። ምን ማለት ነው? የእድሜ ልክ ነው። አንዴ ከመጣ እስኪመጣ ያሰቃያል። ከመጣ ግን አረማመድህን ሁሉ የሚቀጥለውን የላይፍ ታይም ፓዝህን ይቀይረዋል። እንደ እግዚአብሔር ቸር የለም፣ እንደ እግዚአብሔር ሰጪ የለም፣ እንደ እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ። ራስን አዋርድ ማለት በተገጣጠሙ ቃላት አይደለም፣ ውርደት የልብ መሰበር ነው፣ ትህትና ነው። ልባሙ ግን እግዚአብሔር ላይ አይደለም። እግዚአብሔር ላይ በጣም ሊጠበቡ የሞከሩ ሰዎች አሉ። መጽሐፍ ቅዱስ ላይ 20 ዓመት እንዲሁ አይደል ያቃጠለው ያዕቆብ። 14 ዓመት የለፋው እኮ ራሔልን ለማግባት ነው አይደል? ራሔልን አገባው ሲል ሊያን ከሱ የባሰ እናቴ እሳት ነው ላባ። እኛ ሀገር በቀን ሚስት አይሰጠም በሌሊት ነው የሚሰጠው አሉ። በሌሊት ነው አለና ከዛ ሊያን ከዛ ጠዋት ነው ያዕቆብ ሲል ሊያናት እንዴ ምን ማለት ነው ሲል እና ትልቋ የለች ትንሿ ልሰጥ ነው እንዴ? ደሞዙን ግልብጥብጥ አደረገው። አይ ከእግዚአብሔር ጋር አለስማማስ። ደብል ማይንድ ነው። የአባቱን ኪዳን በዚህ በኩል ደግሞ የራሱ መንገድ አለ። መጨረሻ ላይ ፈርዖን ጠርቶ እድሜዎት ስንት ነው አለው። በጣም ጥቂት ደግሞ ብዙ ድካም አለው። ትንሽ ናት እሷም በጣም የድካሙ መዓት አለው። እግዚአብሔርን ትረስት አልኩ። አሜን በሏ። እንደ ባህር ማዕበል እንዳትሆኑ። የባህር ማዕበል እኮ አቅጣጫ የለውም። ወደዚህ ይሄዳል፣ ቀጥሎ ወደዛም። እሱም አያውቀውም። ንፋሱ ነው የሚወዘውዘው። ሳትጠራጠሩ እግዚአብሔርን ለምኑ። ምክንያቱም የሚፈተነው እምነታችን ነው። የምናልፈው በመከራ ውስጥ ነው። እግዚአብሔር ጥበብ ይሰጠናል። እምነት በጣም መሰረታዊ ነገር ነው። እምነት በክርስትና ሕይወት ላይ በጣም መሰረታዊ ነገር ነው። የዳነው በክርስቶስ ኢየሱስ አምነን ነው። በክርስቶስ ኢየሱስ የመስቀል ስራ አምነን ነው። ስለዚህ ነው እሱ የሚፈተነው። ብዙ ጊዜ ቴስት ያደርገዋል እግዚአብሔር። ዲያብሎስ ቴምት ያደርገዋል፣ እግዚአብሔር ደግሞ ቴስት ያደርጋል። የበለጠ ፒዩሪፋይ ሊያደርግ፣ ሊያጠራ፣ የከበረ ሊያደርገው። ታገሱ።